ብዙዎቻችን በሰዎች ዘንድ ጥሩ የሚባል ደረጃ ስንደርስ ህልማችን እንኳን ባይሆን ቆም እንላለን። ይህ ሰው ግን ታዋቂ የልብ ቀዶ ጥገና ሐኪም ከሆነ በኋላ ህልሙን ሀ ብሎ ከዜሮ ለመጀመር አልከበደውም። ታሪኩ እንዲህ ነው። ባሳም ዩሱፍ ይባላል። ተወልዶ ያደገው በካይሮ ግብፅ ውስጥ ሲሆን አባቱ ዳኛ፣ እናቱ ደግሞ የዩኒቨርሲቲ ፕሮፌሰር ነበሩ። ባሳም ከልጅነቱ ጀምሮ ጎበዝ ተማሪ ነበረ። ይሁን እንጂ እንደ አብዛኞቹ ወላጆች የሱም ወላጆች ልጃቸው እንዲሆን የሚፈልጉት ሐኪም ወይንም መሐንዲስ ስለነበረ የወላጆቹን ፍላጎት ለማክበር ሲል ሕክምናን መረጠ። በካይሮ ዩኒቨርሲቲም ሕክምናን ተማረ። በኋላ ላይም በልብ ቀዶ ጥገና ሐኪምነት ስፔሻላይዝ አደረገ። ተራ ሐኪም ብቻ አልነበረም። የአሜሪካ ሜዲካል ላይሰንስ ኤግዛም ከወሰደ በኋላ በሮያል የቀዶ ጥገና ሐኪሞች ኮሌጅ ውስጥ አባል ሆነ። ለ13 ዓመታትም ደከመኝ ሰለቸኝ ሳይል በልብ ቀዶ ጥገና ሐኪምነት አገለገለ። እንደ አውሮፓውያን አቆጣጠር በ2011 በግብፅ በተነሳው የግብፅ አብዮት ውስጥ ቁስለኞችን በማከም ረድቷል። ነገር ግን ይህ ብቻ አላስደሰተውም። የሚዲያውን ውሸት ሲያይ ወደ ሚዲያ መቀላቀል እንዳለበት ወሰነ። በቤቱ በሚገኘው የልብስ ማጠቢያ ክፍሉን እንደ ስቱዲዮ በመጠቀም ቢ+ በሚል ተከታታይ ሾው ፕሮግራም ማዘጋጀት ጀመረ። በአጭር ጊዜ ውስጥም የብዙዎችን ልብ መግዛት ቻለ። የፕሮግራሙ ዓላማ የአገሪቱን ወቅታዊ የፖለቲካ ሁኔታ መተንተን ቢሆንም እሱ ግን በሳቅና በጨዋታ እያዋዛ ያቀርብ ስለነበር በ2 ወር ብቻ 5 ሚሊዮን ተመልካቾችን መሳብ ቻለ። ያኔ ነበር ከሐኪምነት ወደ ሙሉ ጊዜ ኮሜዲያነት የተቀየረው። ይሁን እንጂ ይህ ጉዞው እስር፣ እንግልት፣ ክስ ከፍ ሲልም የሞት ዛቻና ማስፈራሪያዎች እንዲደርሱት አድርጓል። አሁን ላይ ባሳም አሜሪካ ውስጥ ነው የሚኖረው። በዓለም አቀፍ መድረክ ላይ ድምፅ ላጡ ስለ እውነትና ስለ ፍትህ ድምፁን ያሰማል። በተለይ በቅርቡ ከታዋቂው ጋዜጠኛ ፒርስ ሞርጋን ጋር ስለ ፍልስጤም ጉዳይ ያደረገው ቃለ ምልልስ ብዙዎች እውነታን እንዲረዱ አድርጓል። ባሳም ከኮሜዲያነትም በላይ ነው። እንደ አውሮፓውያን አቆጣጠር በ2013 በታይም ማጋዚን ላይ በዓለማችን ላይ ካሉ 100 ተጽዕኖ ፈጣሪ ሰዎች መካከል አንዱ አድርጎ መርጦታል። ባሳም ዩሱፍ አሁን ላይ ምንም እንኳን በሕክምና እየሰራ ባይሆንም ሕክምና ሙያ ጠንካራ፣ ታታሪና የሥራ ዲሲፕሊን እንዲኖረኝ ቁልፉን ሚና ይጫወታል ይለናል። ባሳም ዩሱፍ ህልሙን እየኖረ ነው። እናንተስ ህልማችሁን እየኖራችሁ ነው ወይንስ የሰው ህልም እየኖራችሁ ነው? ኮሜንት ላይ ያሳውቁኝ። I would say I really applaud Israel for doing one thing that no military force in the world does. Because I heard Ben Shapiro and I heard Ron DeSantis, and they said Israel is the only military force in the world that warns civilians before bombing them. I mean, how fucking cute. That is so nice of them. Because with this logic, if Russian troops started warning Ukrainians before bombing their houses, we're cool with Putin, right? I mean, okay, Habibi, you have warned them, go invade, it's fine, you have done your job.